ዋው ያበደ ምግብ ነው የዛሬው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሁሉ ሰላም። እዚህ ጋር የምታዩት ዶርዬ ነች፣ በቅመም ታሽታ እዚህ ጋር ትታያለች ማለት ነው። እዚህ ጋር ደግሞ ዘይት አለኝ። ዶርዬ አብረን እንጠብሳለን ማለት ነው። ዛሬ የምንሰራ ዶሮ ጠብስና ምስር ወጥ ነው ማለት ነው። እንግዲህ ዶርዬ ለመጥበስ እዚህ ጋር ያው ጠበስ ጠበስ እናረጋታለን ማለት ነው። ዶሮ ስንጠብስ እንግዲህ በመጀመሪያ በቅመም አሽተን ትንሽ የተወሰነ ሰዓት ካስቀመጠን በኋላ በእንደዚህ አይነት መልክ እንጠብሰዋለን። እንግዲህ ገልበጥ ገልበጥ እያደረገን ጠበስ እናረጋለን ማለት ነው። ሳይደርቅ መካከለኛ አድርገን እንጠብሰዋለን። ከደረቀ ለጥርሳችንም ከባድ ስለሚሆን ለማኘክ ስለማይመች እንጠብሰዋለን ማለት ነው። ዶርዬ እንግዲህ እኛ ቤት ዶሮ ዋው ነው እናዘወትራለን ማለት ነው። በጣም ዶሮ እና ያው እዚህ ጋር አንድ ዙር ገልበጥ አደረግኩኝ ማለት ነው። እንዳይደርቅ አድርጌ በጥንቃቄ ነው የምጠብሰው። ከደረቀ ልጆቹ ለመብላት ስለማይችሉ ሳይደርቅ በመካከለኛው መጥበስ ይጠበቅብናል። እንግዲህ ትጠበሳለች በሚገባ ማለት ነው ዶርዬ። ዋው ቤተሰብ እዚህ ጋር ይኸው ተጠበሰ። ይህንን የመሰለ ወጣ ማለት ነው። እዚህ ጋር ደግሞ ሩዝ ተቀቅሎ ተዘጋጅቷል። ማባያ ማለት ነው። መጀመሪያ ላይ እንደነገርኳቸው አደስ ወጥና ምስር ወጥ ማለት ነው። በአረብኛ አደስ ነው የሚባለው። እሱን ነው የምንሰራ። እዚህ ጋር ጨማምሬበታለሁኝ ከሞን ፍሬውንና እንትኑን ነው የጨመርኩበት ሽንኩርታችን በደንብ አድርገን ጥብስ እናደርገዋለን። ሽንኩርቱን ከጠበሰን በኋላ የሚያስፈልገውን ከሞንና ፍልፍል አስወድ እንደዚህ እንጨምርበታለን ማለት ነው። እንዲሁም የተፈጨ ቲማቲም ማለት ነው። እዚህ ጋር ማጂ ያለኝ ማጂ ጨመርኩበት። ከዛን የተወሰነ ሰዓት እሳት ላይ እናቆይና ምስ እናደርገዋለን። እዛን ውሃ ክልስ አረኩበት ማለት ነው። ውሃዬን ክልስ ካደረግኩበት በኋላ የተወሰነ ሰዓት እሳት ላይ እንዲንተከተክ አቆየዋለሁኝ። እንግዲህ እዚህ ጋር ይጨሳል በጣም ማለት ነው። ጨሰስ ነው ያለው። እዚህ ጋር እንግዲህ እየደረሰ ነው ቤተሰብ። ደረስኩ ልትበሉኝ ነው እያለን ነው እንግዲህ ቤተሰብ። እዚህ ጋር ደረሰ። ምስር ወጥም ምስርም እዚህ ጋር ቀቅዬ አስቀምጫለሁኝ። ያው እንደምታዩት ድንች ጨምሬበት አናቱ ላይ መጨመር ነው ቁሌቱን ብቻ ማለት ነው። የቁሌቱንም ዋው ምን የመሰለ ቁሌት ተቁላላ ተጨመረ። ያበደ ምግብ ነው ቤተሰብ። ሽሮዬ ነው የምትመስለው ደግሞ ተክ 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 ስትል ኑ ብሉኝ ብሉኝ ነው የምትለውና ከዛን ትንሽ እንትን እንድል አልኩት። ያው ደረሰ ቤተሰብ። እንግዲህ ይሄንን ይመስላል የዛሬ ምሳችን። ቪዲዮዬ ከተመቻችሁ ሰብስክራይብ፣ ላይክ፣ በኮሜንት ስር ሀሳብ አስተያየታችሁን በማስቀመጥ አበረታቱኝ። ስለምታበረታቱኝ ሁሉ እጅግ አድርጌ አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።